ሻርብ የሚለበስ ከሆነ እነሱ ነጠላ ለብሰው ቢገቡ ማንንም ይከለክላቸው? የጉራጌ ክርስቲያኖችን ማናችሁ እናንተ ዛሬ እንዲህ የምትሉት ማናችሁ? ነጠላ ለብሰው አንድ ክርስቲያን ልጅ እማራለሁ ካለ እግዚአብሔር ይመስገን ሀገራችን ጥሩ ክርስቲያን ወጣት ማለት ነው። የኛ ልንገራችሁ የክርስቲያን ሃይማኖት እየተጣለ ክርስትና እየተጣለ የእናንተን የምታወሩበት ከሆነ እኛም እናወራለን፣ እንከባበራለን። አንከባበርን ካልን እናወራለን። እኛም አብረን እንሰባሰባለን። እኛም በወንድምነት የሚካፈሉን ክርስቲያን ወንድሞች አሉ። ይሄ ነው አንተ የምትጮኸው። ኑ የኦሮሞ ልጆች ተነሱ። በጉራጌ ሀገር የሚኖሩት ምን አገባን እኛ? የኦሮሞ ልጅ ምን አገባው? ምን አገባው? ለምን? ጅሎች ናቸው፣ ሞኞች ናቸው። የኦሮሞ ልጆች ደማቸው ይፈሳና ለዛም በውስጥ በኩል እየተነጋገሩ ነው። ምን አገባን? ምን አገባን እኛ? መንግስት የትምህርት ሚኒስቴር አለ፣ ህጉን ያስተምራቸው። ትምህርት ቤት ውስጥ እንደዚህ አይነት ነገር መለበስ ካልተቻለ አይቻልም። ዩኒፎርም ይዘጋጅላቸው አይቻልም። አይ ግን እናንተ ሻርብ ለብሳችሁ መግባት ትችላላችሁ። እነዚህ ነጠላ ሲለብሱ የምታፈይዙባቸው ከሆነ አይቻልም። ይሄም የሰውን ሃይማኖት መከባበር አለባችሁ። ጠንቋይ ማክበር አለባችሁ በኢትዮጵያ ህግ። ይሄንን ነው እናንተ እንዲህ የምትሉ ከሆነ ችግር ነው የሚፈጠረው። ይሄንን ነው የምነግራችሁ። እኔ የሚያሳዝነኝ ምንም የማያውቀው የኦሮሞ ልጅ በእናንተ ጥዝጠዛ በስነ ስርዓቱ አማርኛ ያልከው አንተ ቅሌታን በስባሳ ሂዱጣ የግም ልጅ ምንም የማያውቁትን በኦሮሞማ የሚያምኑትን በየአረብ አገር የሚኖሩትን ትናንሽ ልጆችን ሰብስባችሁ ኢጆሌ ኦሮሞ ኮቱ በጉራጌ ክልል ሙስሊሞች እንዲሆኑ አለ። በወለኔ በኩል ሙስሊሞች እንዲያድርገዋል፣ በስልጤ በኩል ሙስሊሞች እንዲያድርገዋል። እኛ ምን አገባን? የኦሮሞ ሙስሊም ነው የተከለከለው። ኦኬ የኦሮሞ ሙስሊም የሚያገባው ለመስጊዱ ነው፣ ለትምህርት ቤቱ አያገባውም። ማግባት ካለበት ህጉ በሚፈቅድለት መሰረት ትምህርት ቤቱ ከከለከለ ነው። ኦኬ ትምህርት ቤቱ ፈቀደም ከለከለም፣ ግን ክርስቲያኖች ነጠላ ይዘው ሲለብሱ ልታፈይዙባቸው አትችሉ፣ ልታሾፉባቸው አትችልም። ምክንያቱም እምነታቸው ነው። የአንዱን እየናቁ እኛ አይሆንም። ምክንያቱም እኛ ነገ መታረድን አንፈልግም። እኛ ነገ መገፋትን አንፈልግም። ይሄንን ነው የምነግራችሁ። ምክንያቱም የጉራጌ ክርስትና ያገናኘናል። እንደ ክርስቲያን ከጉራጌ ጋር እንገናኛለን። እንደ ክርስቲያን እናንተ ከሁሉም ዓለም ጋር የምትገናኙ ከሆነ የኦሮሞ ክርስቲያንም ከትግሬ ጋር ይገናኛል። የኦሮሞ ክርስቲያን ከጎጃም ጋር ይገናኛል። የኦሮሞ ክርስቲያን ከጎንደር ጋር ይገናኛል። የኦሮሞ ክርስቲያን ከክርስቲያን ዓለም ላይ ካሉት ግሪክና ሰሪያዎች ጋር ይገናኛል። እስራኤሎች ጋር ይገናኛል። እኛ የሆነ ነገር ሲኖር በቃ ኦሮሞ ለመሞትም ለምናምን ኦሮሞ በእምነት በኩል ሲመጣ እንዲህ ወንድሞቻችን ናቸው። ምን አይነት አካሄድ ነው? እነማን ናቸው ይሄንን ያስተማሯችሁ? እንደዚህ ነበር እንዴ ጀዋር ያታገለን? እንደዛ እኮ አልነበረም። የእምነት እኩልነት አለ ብሎ ነው አይደል ያታገለን? እኔ እንደዛ ነው መሰለኝ። በዚህ መልኩ የምንሄድ ከሆነ ለኦሮሞ ክርስቲያኖች እንፈራለን፣ ፍርሃት አለን። መደባደብን አንፈልግም። ለኔ ጁነዲን ማነሱሙ የጅማው ልጅ ኦሮሞ ለኦሮሞማ ብሎ መስሎኝ ነው ያንን ሁላ ትግሌታ ማነሱሙ የሚባለው። እንዲህ የምትለያዩን ከሆነ አይቻልም፣ አይሆንም። ለምን መሰላችሁ? ይሄንን የሚያደርገው ኦሮሞ አይደለም። ይሄንን የሚያደርገው በብዛት የሌላ ብሔር ተወላጆች ናቸው። ይኸውላችሁ እዚህ ጋር ይጽፋሉ ኦሮሞ 90% አይደለንም። ውሸት ነው። አይደለንም፣ ልንሆንም አንችልም። አይደለንም፣ እውነቱ ይውጣ። አይደለንም።
ያ የማንም አርጎባና የማንንም ስልጤ ቆጥረ ከሆነ ግን አይደለንም። ስለ ሃይማኖት ነገር አትነካኩ፣ አትግፉን። መሬታችንን እናጽዳ፣ ከህገ ወጥነት እናጽዳ፣ ህገ ወጥ የሆነ ነገር በሙሉ እንጽዳ። ግን እዚህ ጋር አንዱን አስነስቶ አንዱን እንትን ብሎ ምናምን እዚህ ጋር ያስፈራሩን። እኛ የኦርቶዶክስ የኦሮሞ ኦርቶዶክሶች ሲጮሁ አብራችሁ ትጮሃላችሁ። እኛ በሙስሊም ስንጮህ አፋችሁን ዝጉ። በእኛ ያገባችሁ የምትሉን ከሆነ እናንተም በእኛ ኦርቶዶክስ ውስጥ አያገባችሁ፣ በእኛ ፕሮቴስታንት ውስጥ አያገባችሁ። አፋችሁን እንዳትከፍቱ። እኛ የጎጃም ፕሮቴስታንት ወንድማችን ነው በጌታ በኢየሱስ ክርስቶስ። የጎጃም ኦርቶዶክስ በመቤታችን ወንድማ አያገባችሁም። የምትጠየፉን ከሆነ እኛም ልንጠየፋችሁ እንችላለን። ስነ ስርዓት ያዙ። ምክንያቱም ለእናንተ የስልጤ ሙስሊም ወንድማችሁ ከሆነ እኔ እህታችሁ ካልሆንኩኝ ጨርሻለሁ። እንደዛ አልነበረም እኔ የታገልኩትኝ። እንደዛ ልትሰድቡኝ አልነበረም እንደዛ የታገልኩትኝ። እኔን የሚሰድቡኝ ሙሉ ሙስሊሞች ናቸው። እነማን? ተለጣፊ ሙስሊሞች፣ እስላም ነን ሙስሊም ነን የሚሉ እኔ ዝሙት አሽከርካሪ አይደለሁኝም። እኔ ለኦሮሞ ነፍሴን የሰጠው ነኝ። ለኦሮሞነቴ ለማንነቴ የሞትኩኝ ነኝ። ይሄ ሞተው አጫሉ ለኦሮሞነቱ ነው። የሞቱት ሰማዕታቶች ለኦሮሞነታቸው ነው። ለእምነት መከፋፈል እንደዛ እኮ አይደለም ያስተማራችሁን። የኦሮሞ 4 ታጋዮች ሶማሌ ላይ ተይዘው ኦሮሞ ናችሁ ሙስሊም ኮነ እንተርፋለን ሲሉ 4 ሞተዋል አላችሁን። እንደዛ ከሆነ ኦሮሞነት ይበልጣል ብለን ትግል ውስጥ ገባን። እናንተ ግን በውስጥ በኩል የምትሰሩት መሬት ሲሆን የቱለማ መሬት አማራና ክርስቲያን ይነሳል፣ ለሌላ ይሰጣል። የሙስሊም ግሩፕ የእስላም ግሩፕ የሆነ እነ ሰዒድ ለባለ ሀብቶች ጭምር ናቸው ይሄንን የሚወስዱት። ባለ ሀብቶች ንቃ፣ ሸዋ ንቃ። የኦሮሞ ግን ዝም ጭጭ። ለምን? ሙስሊም ወንድሞቻችን ይቀየሙናል። ለምን የምትቀየሙኝ? እኔ የተወረርኩትኝ በአካል ስል አብረ ከኔ ጋር ነው ኦሮሞ ኮንክ መቆም ያለብህ። ከኔ ጋር ነው መቆም። ምክንያቱም ለኦሮሞማ አብረን ነው አይደል እንዴ ቆም ነው። ተለይቶ ማን እንደሚሰድብ እኮ እናውቃለን። ግን የዚህን ያህል ገፍቶ ከመጣ እኛም በክርስትና በኢየሱስ ክርስቶስ በመቤታችን ዓለም ላይ ያለው ክርስቲያን በሙሉ ወንድማችን ነው፣ መጥቶ መኖር ይችላል። ምንም የሚያስነሳው ነገር የለም። በውስጥ በኩል የሚሰራው ሴራ ይቁም። የመሬት ወረራ ቱለማ ላይ ይቁም። የሚነሱት የተዘጋጁት በሙሉ እነማን እንደሆኑ ተደርሶበታል። ይሄ ነው ሁሌ ጥላቻ፣ ሁሉ ጊዜ ልክ እንደ ሰው እንኳን አይተችም። እኔ አማራ ብሰደኝ አንቺ ሸርሙጣ ወይ አንቺ ዝሙት አስፋፍ የሚለው ይቺ ካፊር የሚለው ይቺ ምናምን የሚለው ማን እንደሆነ እናውቀዋለን። ማን? አክራሪ ኤክስትሬሞች ናችሁ። ኦሮሞች አይደላችሁም፣ ተለጣፊዎች ናችሁ። ተለጣፊ የሌላ አክራሪዎች ከሌላ ይሄ በምናምን የመጣላችሁ አፈንጆች ናችሁ እንደዛ የምትሉት። ይሄንን ወቁ። ስሜን እንዳታነሱ። ምክንያቱም ሁሉም ፈርቶ አይደለም አምቆ ያዘው። የመጀመሪያውን ስቴፕ እንሂድ ተብሎ ነው። የመጀመሪያውን ስቴፕ የመኖርና ያለመኖር ጥያቄ ነው። አሁን ደግሞ በዚህ በኩል መታችሁ ከሆነ በዚህ በኩል ይሄ ሰውን ማሽሽ፣ ሰውን መግፋት፣ ሰውን እኛ ስልጤዎች እኮ ኦሮሞን አክብር። መቼም አንተ ኦሮሞን አክብር አትኖርም። መቼም አክብር አትኖርም። እግርህ እስከሚረግጥ ካሁን እኮ ነው መግደል የጀመራችሁት። ካሁን እኮ ነው መሳደብና መደብደብ የጀመራችሁት። መቼም አክብረና እኔ ስልጤን ያልኩት እንጂ ሙስሊም አላልኩም። ለምንድን ነው ወጣችሁ ሙስሊም ነን ብላችሁ የሰደባችሁኝ? ለምን እኔ እኮ ከሙስሊም እናት ነው የመጣሁት፣ ከክርስቲያን አባት ነው የመጣሁት። ኦኬ ሪስፔክት ያለኝ በሙስሊም አያት እየተቀራልኝ ያደኩኝ ነኝ። ካንተ የበለጠ ቀራለሁ። ግን ወደምፈልግበት ነው የምሄደው፣ ወደሚያዋጣኝ እምነት ነው የምሄደው። የምታገለው ለእውነት ነው፣ እውነት ከፈለክ ሙስሊምም ክርስቲያንም ሆን ተስማምተኑ። ግን ዝም ምክንያቱም ሰው ፈርቷል። ገባችሁ? የሆነ ነገር ቢል ወደ ሃይማኖት ይወስድብኛል ይላል። ለምን የምትፈሩት እናንተ ስትሰሩ ሐላል ክርስቲያን ሲሰራ ግም ሊሆን ነው? መሆን የለበትም። ትክክለኛ ህጋዊ የሆነ ነገር እናወራለን። በሰውነት ሰው በመሆን ብቻ ይሄ ማስፈራራትን ይሄ ምናምን ጥርቅስ ገኝ ይዛ ገደል ትገባለህ።
እኔ እንደዚህ አይነት መፈራ ልጅ አይደለሁኝ። ያ እኔ በእንደዚህ አይነት በእምነት ብሞት የበለጠ ነው ሰማዕታትም ሆነው እምነቴን ጠንቅቄ የማቅሰው ነው። ግን ከሁለት የመጣ ሰው አንዱን ማስበለጥ የለበትም። ምክንያቱም ተሰሚነት እንዳለው ሰው ዝም ማለት ጭራሽ የማንንም ጥገኛና ተለጣፊ በዘሩና በሃይማኖቱ ከኦሮሞነት ምንም የማይገናኝ ጋራ እናቃቸዋለን እኮ። ሙስሊም ካልሆንክ እኮ ማትቀርብበት እኮ ሚዲያ እኮ የሰራችሁ ናችሁ እናንተ። ያ ብዙ ነገር እኮ እናቃለን። ያ ግን እናንተ ሙስሊምን አትወክሉም ብለን ነው። ሙስሊምን እናንተ አትወክሉም። ምክንያቱም ጫው ሙስሊም የኦሮሞ ሙስሊም ጫዋ ነው። ያ እናንተ ጠገኞች ያ በምን ሙስሊም ከሆንክ አንተ በቃ ሁሉ ዘመድ ነው። ሙስሊም የሆነ በሙሉ ዘመድ ነው። ክርስቲያን ኮንክስ ከዚያ አትቆጠርም። ስለዚህ እኛም ደግሞ የራሳችንን ነገር እንይዛለን። ያንን ነው የምለው አክራሪነት። ከዛ ደግሞ የሆነ ሙስሊም እንኳን ብላችሁ ተናግራችሁ ወይ ስልጤ ስትባሉ ኦሮሞም እኮ ነው የተነሳብኝ። አክራሪ ኦሮምኛ የሚያወሩ ግን አይደሉም። ኦሮሞች አይደላችሁም እናንተ ኦሮሞች አይደላችሁም። ያ እኔ ማውቀው ኦሮሞ በሃይማኖት የሚጣለው አይደለም። በሃይማኖት ተሰብስቦ የሚሞተውን ኦሮሞ ነው የማውቀው። ስለዚህ ዲቃላዎች ናችሁ። በተለይ ጅማ ውስጥ ያደጋችሁ ያ በኦሮሞ ባህል ያላደጋችሁ፣ በኦሮሞ ማንነት ያላደጋችሁ፣ በኦሮሞ ሙስሊም አባቶች ያላደጋችሁ፣ በኦሮሞ ክርስቲያን አባቶች በዋቄ ፈታ ያላደጋችሁ ናችሁ እኔን የምትሰድቡኝ ከፍታፎች ማለት ነው። አርፈ ተቀመጥ፣ አርፋችሁ ተቀመጡ። እኔ ፖለቲካዬን ያካሄድኩት እምነት ውስጥ አልገባሁኝም። መሬት ተወራል። አዎ ተወሯል። ቱለማ ውስጥ ይሄን ነው እዚህ ጋር እየተነሳ ነው። እዚህ ጋር ነገ ጉራጌ ቢመጣ እናገራለሁ። እኔ ኦርቶዶክስን አልተናገርኩም እንዴ? ጂጂ ግን ሙስሊም ናት ብለውኛል እንዴ? አላሉኝም እኮ አላሉኝም። እኔ ሌላ ፖለቲከኞችን እኔ እኮ አመለካከቴን ነው የምናገረው። አመለካከቴ ኦኬ። ግን እየተፈረጡ በኦሮሞ ቤት ውስጥ ስለ እምነት አታውሩ። እናንተ ስታረጉት፣ ስትሰሩትስ፣ ስትቀባቡት፣ ስታሳምሩትስ ያ ክርስቲያን የሆነ ሰው ሲናገር እንዴ አንዴ ስም ወጥቶለታል። ሁሌ ተበዳይ ተብሎ ከጥንት ጀምሮ ስለተጻፈ ያ የሆነ ነገር ሲባል የሆነ ነገር ተነካን። ፖለቲካውን ነው የተናገርኩት። ያወራሁት ስለሚወረረው መሬት የኦሮሞ ልጅ ደሙን ስለሚከፍልበት እስከ ዛሬ ድረስ ስለምንታሰርበት፣ ስለምንሞትበት፣ ስለምንታገልበት ነው። እኛ አማራ ወረረን ስንል አብራችሁ እስላሞች፣ ሙስሊሞች ሙስሊሞች ያ አብረህ ታጨበጭባለህ። የሙስሊም ተሳዳቢ በሙሉ 4 ዓመት በሙሉ እያባላን ያለው ያ አሁን ደግሞ ስልጤ ወረረን ስል አንድ የተናገረኝ የለም። አንድ የኦሮሞ ልጅ ወጥቶ የተናገረኝ የለም። ማን ወጥቶ የሚናገረኝ? የስልጤ አክራሪ ጭራሽ ለኦሮሞ አፍ አለን ብለው ራሳቸውን የማይችሉ ተለጣፊ ሰዎች ናቸው። አይቺ ዝሙትን የምታስፋፋ እንዲህ የምታረግ በቲክቶክ ይቺ ኦሮሞን አንተ ኦሮሞን ወክለ ኦሮሞን የማትወክል የኦሮሞ ስርዓት የሌላት የኦሮሞ ምናምን ጥርቅሴ የኦሮሞ ልጅ ያልሆነች አየህ። ከዛ ከስር ደግሞ አሉ የእናንተ ተለጣፊዎች አሉ፣ አክራሪዎች። በማን ነው የሚሰድቡኝ? በማንነቴ። በእምነቴ፣ በሃይማኖቴ አይደለም ጭራሽ። ምንድን ነው የሚሉት? በማንነቴ በሃይማኖቴ ነው የሚሰዱት። ምንድን ነው የሚሉት? እኛ የኦሮሞ ሙስሊሞች እንወዳቸዋለን። ታዲያ የሚወራውን የአማራ ክርስቲያን ደግሞ እኛ እንወደዋለና አብረን እንኖራለና። በቃ ይሄ እኮ ነው። ያ ከፈለክ የቱለማን መሬትን አይደለም የምትሰጠው። ስጠው፣ ውሰድና ስጠው። የሙስሊም ኦሮሞ ካለክ ውሰድና የራስን መሬት ቆርሰ ስጠው። ኦኬ። እኛ ይሄ መሀል ሴንትራል ኦሮሞ የሁሉም ተቀጥቃጭ፣ የሁሉም ተደብዳቢ። ነገ ደግሞ አንተን ለመፈንቀል ደግሞ ሌላ ኦሮሞ ነው የሚሞተው።
ሌላ አይ እንዴ አይደለም ይሄ እኮ የኛ ነው። እኔ እኮ ውስጣችሁን ገብቼ እኮ አይቻችሁ አንድ ሙስሊም የሆነ ሰው አጫሉን የገደለ ነው ብለን ስንል የኦሮሞ ሙስሊሞች ናቸው የተነሳችሁብን። እሱ ሙስሊም ነው፣ የኦሮሞ ልጆችን የሚያስተምር ነው፣ የኦሮሞ ህዝቦችን የሚረዳ ነው። አብይን የገደለ ሲባል አብይን የገደለ ለምን አብይ ላይ ሲሆን አንድ አፋቸው አብይን የገደለው ገዳዩ ግን ሌላ ሙስሊም ነው ሲባል እረሱ ምንም እኮ በቃ ገዳይ ልክ እንዴት ነው የሆነ ነገር ከሆነ እምቅን የሚደረገው ይሄ ነገር ይችንቁላል ያ ከተፈለፈለች የሚባለው ተረት እናንተ ጋር ያየናት። ስለዚህ መቆም አለበት። እኛ ዝም ብለን አይደለም እዚህ ጋር ማወራ አለ ዝም ብዬ አይደለም። ያ እንደታወቀብህ እንድታውቅ ነው። ያ ጭራሽ ተሰብስቦ ኦሮሞን ማሳደድ ኦሮሞን በዚህ በኩል ኦሮሞ በፖለቲካ ይሳደዳል፣ በዚህ በኩል ደግሞ ያ ንግዱ ላይ ሙስሊም ኮንክ ችግር የለው። ይሄ ሁላ እንግዲህ የሚደረገው የኦሮሞ መሬት ላይ ነው። እንደኮ ጉድ እኮ ነው። የኦሮሞ ሙስሊም ደግሞ እኮ ምንም አያገኝም ምንም ነገር። ይሄ ሞኙ ምንም አያገኝም። ማን ነው ስልጤው? ማን ነው ቡርጂ የሚባለው? ይሄ አለ ኦሮሞ እንትን ውስጥ የተፈጠረ ይመጡና እኛ እኮ በስልጤ እኮ ነን፣ እኛ እኮ በቤተሰባችን ስልጤ አለ። ኧረ እባካችሁ ስልጤ አለ በቤተሰባችሁ? ያሌለ በመጋባትና በመባዳትማ ከሆነ እኮ የአማራ እህቶች አሉን፣ የትግሬ እህቶች አሉን፣ የስልጤ ዘመዶች አሉን፣ የክስታኔ የጠፋ ኦሮሞ ክስታኔ ዘመድ ጉራጌን እንቀጠቅጣለን በዚህ በኩል፣ ስልጤን ደግሞ ቅፍ እናደርግ። እኛ ሞኞቹ ጉራጌን በዚህ በኩል እንቀጠቅጣለን። ለምን? ኦሮሞማ ነው። በዚህ በኩል አማራን እንቀጠቅጣለን። ለምን? ኦሮሞማ። በዚህ በኩል ደግሞ እነኛዎቹ ደግሞ ኢንሻአላህ ተብሎ ይታቀፋሉ። እኛስ በስመ አብ ወልድ መንፈስ ቅዱስ ብለን እናቅፋለን። ወንድሞቻችን መሬት እኮ እግዚአብሔር ናት። እኛ እኮ ክርስትና እኮ ዘረኝነትን አላስተማረንም፣ ብሔርተኝነትን አላስተማረንም። እግዚአብሔር ነው ብሔር። ያ በቃ እኛ ተነቀሉም አላልንም እኮ ህጋዊ የሆነ ሰው ያስተዳድረን ነው። የህግ የበላይነት ሲሆን ነገሩ ተለውጦ እኛንም እዚህ ውስጥ ከተተን እንጂ አንፈልግም። መሬት እግዚአብሔር ናት። እኛ ሰዎች ነን። ኦሮሞ ሰው ነው። የሰው ዘር ብቻ ነው ያለው። ኦኬ። ስለዚህ ሁላችንም እኩል ስለሆነ አሁንም ትላንትና በኦርቶዶክስ ስም ተባለ ታሪክ ሲጻፍ በኦርቶዶክስ ስም መሬት ተወረረ። ዛሬስ በምን ስም ነው መሬት የሚወረረው? በምን ስም ነው መሬት የሚወረረው? እንደ 100 ዓመት መገዛት አለብን እንዴ? መጨቅጨቅ አለብን፣ መጨፍጨፍ አለብን 100 ዓመት ድረስ። ይህንን ደግሞ ለማጣራት የአምቦ ኦሮሞ የሸዋ ኦሮሞ እየተገፋ ሌላው በሃይማኖት እየተሰባሰበ እየመጣ ጭራሽ ከሌላው በሃይማኖት እየመጣ የሸዋው እየተገፋ የሸዋ ወጣቶች የሸዋ ልጆች የታገሉት ነፍሳቸውን የሰጡት እየተገፉ ግማሹ እስር ቤት እየገባ እነ ከሌ ቁጭ ብለው የኦሮሚያን መሬት ይቋደሳሉ፣ የኦሮሚያን መሬት ይበላሉ ስትል ጭራሽ የለም የሸዋ ኦሮሞ የሚባል በልተሃል፣ ጉቦ በልተሃል፣ ምን ተበላሃል፣ ምን ሆኗል ተብሎ እስር ቤት ነው የሚጓዘው። በአሁን ሰዓት ግብር አልከፈልክም፣ ምን ጥርቅስ ያርጋሃል። ማንም የሚመጣው ከሌላ ቦታ ከነ ቡርጂ ከነ ሙርጂ ከነ ኢንሻአላ ማሻአላ ነው የሚመጣው ቱለማ ላይ። ይሄን ሁላኛ ሰምተን ይሁን ኦሮሞ ከሆኑ ስንል ኦሮሞ ግን አይደሉም። የኦሮሞ ግን ኦነሮች ናቸው፣ ብር አላቸው። ትንሹ ሙስሊም ኦሮሞ ከስር መስጊድ ይሰግዳል፣ ትልቁ የሌላው እንትን ብር ይዞ መጥቶ ይከፋፈላል። እሱ ብቻ አይደለም የመሬት ህገወጥ፣ እሱም በህጋዊ መንገድ ነው። ለነገሩ ሰዎቹ እየመጡ ስለሆነ እኔም ልንገራችሁ አውቄን ያወጣሁት። አሁን ዞቢዞ እየመጣ ነው ሰውየው። ኦኬ ይሄንን ነው ከምላችሁ በላይ ቁጭ ብዬ ነው የምነግራችሁ። እስካሁን ድረስ መከባበር እኔ እስካሁን እናንተ ኢቨን እናንተ ምናምን የሚባል ነገር የለም። እንዳን እውነተኛ አክቲቪስት ለእምነትም ለማንነትም ለምንም እኩል ነው የማየው። ነገ ሙስሊም ቢበደል ተመሳሳይ ነገር ነው የምናገረው። ግን እኩልነት ይኑር። ስድብ ለዚያውም ስድብ አያስፈልገንም። የኦሮሞ ሙስሊም ጫፍ እንዲነግድ አድርጋችሁት ሌሎቹ ሙስሊሞች መታችሁ እዚህ
የጫት ላይሰንስ እየሰጣችሁ ጫት እንዲቅም እንዲደነዝዝ በተለይ ሐረርጌውን ያ የሐረርጌ ሙስሊም አንድ እዚህ የሚሰራ የለም። አንድ የትኛው ሙስሊም እንደተቀራመተው እናውቀዋለን። ያ የሐረርጌ ሙስሊም ተገፍቶ ያ የጅማ ሙስሊም ተገፍቶ ዋና ኦሮሞ ተገፍቶ ማን ነው እዚህ እየመጣ ያለው? እነ ስልጤ እነ ቡርጂ እነ አርጎባ ምናምን ኦሮምኛ ስለምትችሉ የሐረርጌ ሙስሊም ጫቱን ይቃም ጫቱን ይሽጥ በቃ እንዴት ነው ነገሩ? ሰውየው ላይ ቁጭ ብሎ ከስር የሚሰራልኝ ማን ነው ያለ ይላል። ሴትዮዋን በዚህ በኩል ትይዟታላችሁ፣ ሰውየውን በዚህ በኩል እኔ ታገልኩትኝ ለኦሮሞ እንጂ ለኦሮሞ ሰው ባይኖረው የኦሮሞ ሰይጣን ይሰደው። ግን እንደዛ ካልሆነ ደግሞ አንዱ ተፈናቅሎ በአንዱ ላይ ሌላ ጭራሽ ሌላ ለ100 ዓመት ሌላ ታሪክ ነው የምትሰጡን ያላችሁ። ሌላ ትግል፣ ሌላ የኦሮሞ ልጅ እንዲያልቅ፣ ሌላ የኦሮሞ ልጅ እንዲሞት ነገ ደግሞ እናንተን ለማስነሳት አይ የዛኔማ እነሱ እኮ ሙስሊሞች ናቸው፣ አይ እነሱ ደግሞ ክርስቲያን ናቸው። በእምነት ኖ ኦሮሞማ የኦሮሞ ልጅ ነው እዛ ጋ መሆን ያለበት። ትግላችን የኦሮሞን ህዝብ ማስተማር፣ የኦሮሞን ልጅ ማሳደግ፣ ከሌላ ሰው ጋራ መኖር። አቅም ያለውን አይኖር እያልኩኝ አይደለም። ጭንቅላት ያለው ለኦሮሞ ክብር ያለው ወደ ሌላ የምታስገቡኝ እናንተ ናችሁ። እናንተ ጥገኛ የቴዴፍ ተከፋዮች እናንተ አንድ ሌላ የምነግራችሁ ነገር እዚህ ጋር ወቁ። ይሄ የኦነግን ባንዲራ እየያዙ አማራን ለማናደድ የቴዴፍ እና የኦነግን ባንዲራ ይዘሽ የምትለውጭ ብለሽ ንጹህ ኦሮሞ እንኳን አይደለሽ። በዚህ ትግል ላይ 5 ሳንቲም ብቻ ያህል የሰጠሽ አይደለሽ። ይሄ አማራን ለማናደድ የምታረጊው ነገር ልንገርሽ መሩ አይመቸውም። ንጹህ ኦሮሞ እኛ አከሌ ለማናደድ ይሄ የኦሮሞ ስራ አይደለም። እኛ የቀመስነውን ችግር እኛ የቀናንበትን ነገር አማራ እንዲቀና አንፈልግም፣ ጉራጌ እንዲቀና አንፈልግም። ይሄንን ወቁ። ይሄኛ ባህሪ አይደለም። ይሄ የኦሮሞ ባህሪ አይደለም። ይሄ የሸርሙጥና ፖለቲካችሁ የኦሮሞ ባህሪ አይደለም። የማንም ሸርሙጣ ከሳውዲ አረቢያና ከዚህ ተፈታትላችሁ የኦነግንና ትላንትና 27 ዓመት እኮ የኦነግን ባንዲራ ስታቃጥልና በኦነግ ስም ነው የኦሮሞ ልጆች እንዲስታርድ የነበረው፣ ሃይላንድ ስታንጠለጥል የነበረው። እንደማንኛውም ስንኖራለን። ቂም በቀል ፖለቲካ አንፈልግም። ግን ይሄ ደርሶ በሸርሙጥና በዲቃላ ባንዲራ የተያዘ ቲክቶክ ላይ መሮ ባንዲራ ይዞ ቲክቶክ ላይ ተቀምጦ አይደለም ዛሬ መስዋዕት የወለጋ ሰው፣ የጅማ ሰው፣ የሐረርጌ ሰው መስዋዕት የከፈለው ቲክቶክ ላይ የሸርሙጥ አይደለም። ቲክቶክ ላይ በባንዲራ እየጨፈረ አይደለም። ደም እየተጎተተ ተገሎ በገዛ ሀገሩ ላይ መቃብር ያጣ ነው። ኦኬ አትሸርሙጡብን። እኛ የብሽሽቅ ፖለቲካ የለንም። እኛ የሞቱ ልጆች አሉን። እኛ ነገ ሟቾች ነን። ምክንያቱም በሞተ ልጅ ነው ይሄ ባንዲራ የመጣው። እንደናንተ ሸርሙጠን አይደለም፣ ተሸርሙጡ አይደለም። እንቅልፍ ታቶ ሬሳ አይተን በሺህ የሚቆጠሩ የኦሮሞ ልጆችን ቀብረን የምናውቀው አጫሉን ቀብረን ነው። የብሽሽቅ ፖለቲካ አንፈልግም። ይሄንን ረፉ። ማትተው ከሆነ የጊዜ ጉዳይ ነው እንጂ ተጋቢያታለሽ፣ ትቀምሻታለሽ። አንፈልግም። በተለይ በኦነግ ላይ የኦነግን ባንዲራ ይዘሽ የምትሸረሙጪ በሙሉ አይገባችሁም። የኦነግን ባንዲራ መያዝ የሚችለው ጫካ ውስጥ የሞተው ብቻ ነው። ጫካ ውስጥ ዛሬ ብርድ የቆላው ብቻ ነው። ጫካ ውስጥ ከአንበሳና ከነብር ጋር የታገለው ብቻ ነው። ማናችንም የኦነግን ባንዲራ የመያዝ አቅሙ የለንም። አይገባንም። እና ቆሻሻዎች ነን። እናንተ ደግሞ ሞር ቆሻሻ ናችሁ። ምክንያቱም በዚህ ባንዲራ ነው ሃጫሉን የገደላችሁ፣ በዚህ ባንዲራ ነው ኤቢሳን የገደላችሁት። ዛሬ የሞተው ዘሪሁን በዚህ ባንዲራ አሰቃይታችሁት፣ የሞተው አሊ ቢራ በዚህ ባንዲራ ነው። ኦኬ ማናችሁም አይገባችሁ። ማናችሁም አይገባችሁ። አቁሙ። የራስሽን ባንዲራ ስፈል ቂጥሽን ጥረጊበት። አይገባሽም። የሚይዘው አንድና አንድ የጫካው ታጋይ ነው። የሚይዘው አንድና አንድ ለዚህ መስዋዕት የከፈለ ነው። መነገጃት ቆሻሻዎች መነገጃት ታርጉት። ለመያዝ ኦሮሞነት ብቻ አይደለም፣ ለመያዝ መውረድ አለብህ፣ ለመያዝ መታገል አለብህ፣ ለመያዝ ኦሮሞነት ሊገባህ ይገባል። ባለጌ ሁላ ስዶች። ለኛ የቤታችን አርማ ነው፣ መለያችን ነው። ማንም ሰው ከውጭ እንዲያዩ ነው የምንፈልገው።
ምድረ ጥንባታም በሙሉ ምድረ ሌባ አራጅ በሙሉ 27 ዓመት በሙሉ ወሸላ ላይ ያንጠለጠልክ የኦሮሞ ልጅ የገደልክበት ነው። በዚህ ባንዲራ እንዴት ይዘው አልፈቅደለም። የራስን ባንዲራ ያዝና ራስ ሞተልኝ የምትለውን ህዝብ ባንዲራ ያዝና አትሸቀልም። ተከባብረን እንኖራለን። ግን ለእናንተ አይገባችሁም፣ ፍጹም አይገባችሁም። ዛሬ ደርሶ ወዳጅ አንፈልግም። መቀለጃ አይደለም፣ ደም የተከፈለበት ደም። ኮፒ ሊንክ አድርጉ ልጆች። አንቺ እናንተ ምን ታውቃላችሁ ስለዚህ ባንዲራ? አታውቁም። በሺ አይደለም በሚሊዮን የተገደለበት ባንዲራ ነው። በአንድ ዓመት አይደለም በአመታቶች የሞትንበት ባንዲራ ነው። ስንቱ እጅና እግሩ የተቆረጠበት፣ ጭንቅላቱ የታመመበት፣ እስከዛሬ ድረስ የምንገዳደልበት ባንዲራ ነው። አይገባችሁም፣ እናንተ አይገባችሁም። አንፈልግም። ይሄ የቀኑብሽ ፖለቲካን አንፈልግም። የቀኑብሽ ይሄ የመንጋ ፖለቲካ ተቃቅፈሽ መልሰሽ አንዱን የመግደል አንፈልገው። እንዲበቃ ነው የምንፈልገው። ይብቃ። እምነታችሁንም ወደዛ ለዩልን፣ ፖለቲካችሁንም ለዩልን። በተለይ ማገባችሁ ውስጥ አትግቡ። ማገባችሁ ውስጥ የራስን ዓላማ ይዘይድ፣ የራስን ማንነት ይዘይድ። ያ ተከባብሮ መኖር ለሰው ልጅ ዋናው መከባበር ነው። ሰው በመሆን አከብረሃለሁ። ያ ሲጀመር እናንተ የኦሮሞን ማንነትና የኦሮሞን ባህል የኦሮሞን ስነ ልቦና ማታውቁ ደደቦች ዲቃላዎች ናችሁ። እናንተ ዲቃላ ሸርሙጦች ናችሁ። እናንተ ሸርሙጣ ብታቅማ ኖሮ ትላንትና ሲያሳድደ ከነበረና ትላንትና ከሚሰድብ ጋራ ዛሬ ባንዲራ ይዛ ተጨፍርም። እኔ አንድ ቀን ባንዲራ ይዛ ታይኝ ታውቃለህ እንዴ? አንድ ቀን ከነሱ ጋር አልጋኝ ታውቃለህ? እኔ ማን ነኝ ከናንተ? ለዚያው ፊንፊኔ ያደኩ ልጅ ለምን ይመስልሃል? ቦታው ላይ ሄደ ስለነዚህ ሰዎች ድካምና ሞት ስታይ ራስና ራስን ይዘን የምትሄደው ሌላውንም ሳትጎዳ። ግን ይሄ አጉል አንዱን ለመሳደብ አንዱን ለማብሸቅ አንዱን ይሄ የማህይብ ፖለቲካችሁ ይሄ የሸርሙጥና የማሲንቆ ፖለቲካችሁን ኦሮሞ አይፈልግም። የእምነት ፖለቲካችሁን አንፈልግም። ሲያከብሩን እኛ ስናከብራቸው ያከብሩናል። ውሸሻለች ዛሬ ልጆቻችንን የምናሰድበው እንደናንተ ያለው ተራ ነው። ኦሮሞን የሚያሰድበው ተራ ያ ግማሹ በእምሱ ነው የሚያስበው። ከሆነ አማራ ስለወለደ አማራ ይነካብኝ ይላል። ግማሹ ከሆነ ትግሬ ስለወለደ ትግሬ ይነካብኝ ይላል። ግማሹ ከሆነ ኦሮሞ ስለወለደ ኦሮሞ ይነካብኝ ይላል። በእምሳችሁ ነው እንደምታስቡት። እምሳችሁ የተሰጣችሁ እንድትደሰቱበት ልጅ እንድታወጡበት ነው። በጭንቅላታችሁ አስቡ። ሰውነን በሉ። ጭቆናን ለጋራ እንታገል። ከተቻለ አብሮ መታገል፣ ካልተቻለ በሚመስል መንገድ መታገል። ጭቆናን አለቀ። ጭቆናን መጨቆን የአንዱ የበላይ እሱን ነው መታገል ያለብህ። ከዛ በተረፈ ምንም ነገር አያስፈልግም። ጭቆናን ታገል። ደናቆርቱላ በስባሳዎች ክፍቶች ናችሁ እናንተ። ማትረቡ አይስወር በጣም ማትረቡ ሰዎች ናችሁ። ማትረቡ ስትፋቀሩ በባንዲራ አይደለም የምትፋቀሩት። ያፈቀርሽው ባንዲራውን ነው ወይ የምትሸካሸኪ በባንዲራው ነው? እናንተ ወጣ አንተ ዲቃላ ጥንብ ናታ። እኔን የሚሰድበኝ ኦሮሞ የለም። ኦሮሞን አይሰድብም። ኦሮሞ የሚሰድበው ዲቃላ ነው። እኔ የምናገረው ለኦሮሞ ይገባዋል። ለእንዳንተ ያለው ዲቃላ ግን አይገባውም። ተለጣፊ ወይ በእምነት ነው የተለጠፍከው ወይ ደግሞ በጥቅም ነው የተለጠፍከው። አፈ ላይ የሚሸናብህ ማለት ነው። ኦሮሞን አይሰድብም። እናንተ የኦሮሞ ፓራ
ሳይቶች ናችሁ። ይሄ ከስር እንትን ያልክ ከስር የተፈለፈልክ አለ የኔ ታሪክ ላንተ ይቀርባል የምትል እንዲህ ብሎ ነገር የለም። በሚያስማማን ነገር ነው የምንስማማው። በሚያለያየን ነገር ሁላችንም እንለያያለን። ሁላችንም የራሳችን ችግር አለብን፣ የራሳችን በደል አለብን። ግን እኔ ላንተ አቅልሃለሁ፣ እኔ ላንተ ቀርብሃለሁ። ብሔር ብሔረሰቦች እኩል አንተ 27 በጣም እኮ ነው የምታስቁት። በጣም ትግራይ ጀግናው ትግራይ እኔ ትግራይን ህዝብ አይደለም የምናገረው እና የእናንተን አባባል ነው የምደግመው። የብሔር ብሔረሰቦችን መብት የሚያከብረው ትግራይ 27 ዓመት በሙሉ የትግራይ ልጆች ታዲያ ኢትዮጵያ ላይ ለምን ብሔር ብሔረሰብን አላከበሩ? የብሔር ብሔረሰብን ማንነት ለምን አላከበሩም? 27 ዓመት ለምን ዛሬ የትግራይ እናት መስዋዕት እንድትከፍል ተደረገ? የሁላ ጦርነት ለምንድን ነው 27 ዓመት ውስጥ የተጠነሰሰውና የተጠጣው ጠላ ነው አስክሮት ህዝቡን የቂም በቀል ፖለቲካ ይሁን ላይ ደረሰው። ዛሬ ጀመረ። ኦኬ እንጀምራ። ዛሬ ከጀመረ ከዛሬ ነው የምንጀምረው። ያ ስለዚህ ይሄ ብሬን ወሽ የኦሮሞ ልጅ አማርኛ አይችልም ስትባል አይምሮ የለውም የተባልክ መሰለ እንዴ? ብሔር ብሔረሰብነቱን የሚያከብር በትግራይ ሀገር አማርኛን አስወገደ። ራሱ ነው የሚጎዳው። ማን ይጎዳል? ራሱ ነው የሚጎዳው። በሚሄድበት ሀገር እኮ ምንድን ሊማር ነው? አማርኛን አስወግዶ ወይስ ከጎንደር ኦሮምኛስ አይማርም? እኔ እኮ ይህች ሀገር እኮ በምን አይነት ምንድን ነው የምንማረው? እስቲ ምን አይነት የጋራ ቋንቋ አለን? ይህንን አጥንታችሁበታል? ለምን የቲክቶክ ደደብ ይሄ ደደቡን ይሰበስባሉ፣ እነሱ አይናገሩም። ከዛ በኋላ በቃ እስቲ ተናገርልን እንዲህ ብለህ። እኔ ጥያቄ የሚሆን ላይ እንዴት ነው እኔ ትግራይ ልጅ አሁን የምንግባባ ኦሮምኛ ይማራል ወይስ እኔ ትግረኛ እማራለሁ? ይሄ ነው ጥያቄ። እንዴት ልንግባባ ነው? ወይስ አገሪቷን የቀኝ ግዛት እንግሊዘኛና ፈረንሳይኛ ልናስለምዳት ነው? ምንድነው? ወይስ ልንገነጣጠል ነው? በምንድን ነው? አትሊስት እኮ የሆነ ሀገርና እዚህ እንኳን ጀርመንና ስዊዘርላንድ ፍሬንች አላቸው። የሁለቱ ሀገር እዚህና ቤልጅየም መሀል ላይ ቤልጊየም አለ። በምንድን ነው የምንግባባው? አሁን ለእኔ ጥያቄ የሚሆንብኝ በምን ልንግባባ ነው?